ሀገር በሰራፋ ማስገባት ይችላል። ሰራፋ ሪች አብራሩት እያለች ነው። የሳውዲ አካውንት አለኝ። የሳውዲ አካውንት ያው በውስጥ አዋሩ የሳውዲ እሺ መራባ ሀይ በለኝ። እሺ እንግዲህ በውስጥ እናወራለን። እሺ መራባ ሀይ በስ እሺ መግባት የምትፈልጉ ሰዎች እየገባችሁ እሺ። የሳውዲው እድል የተሰጣችሁ ደግሞ እየወጣችሁ የሳውዲው ላስቀምጠው መሰለህ። የሳብሽኛው ልጅ የሳውዲ አካውንት አለ። ቆይ አሁን ስክሪን ላይ ይለጥፈዋል። እሺ በኢትዮጵያ የምታስገቡ በኢትዮጵያ አካውንት አለው። የሳውዲ የምትፈልጉ በሳውዲ ፎሎ አድርጉትና በውስጥ አካውንት ይልክላችኋል። እሺ ፎሎ ነው። የሳውዲ ካለው በውስጥ ላከው። እሺ በገስት ባንገባም ችግር የለውም። አካውንት ስጠን እያሉ ነው። የሚታያችሁ አካውንት የኢትዮጵያ ነው የሚታያችሁ አካውንት፣ የሳውዲም ደግሞ ይሰጣችኋል። በውስጥ እናንተ አውሩት። እሺ የበረሃው ንጉስ ሳውዲ ተደጋጋሚ ሁለቱን ማስቀምጠውና ማለት ነው። ሁለቱም የኢትዮጵያ የፈለገ በኢትዮጵያ ያስፈልገ ያስገባል። በሳውዲ ማስገባት የፈለገ በሳውዲ ያስገባል። አዎ ዝም ብለህ በእርግጥ ከእናንተ አላውቅም። የሳውዲ አካውንት ተደጋግሞ ብር ከገባ ይዘጉታል። የሆነ ህገወጥ ዝውውር ነው የሚመስለው። ሁለቱንም ለጥፈው የሳውዲውንም ለጥፈው ጎን በጎን ማለት ነው። ሁለት መለጠፍ ይቻላል ፊት ለፊት ላይ አረቢያስ ማለት ነው። 300 እንዲሁም የሚላከው እኮ አይዘጋም። ከትላልቅ በሩት ይገባ ነው እንጂ ማለት ነው። ትችላለህ እስከሆነ እንጂ ትችላለህ። እንደገና ሌላ እንትን ማስቀመጥ ትችላለህ። ሳሰርዝ ሌላ ቴክስት ማስቀመጥ ትችል ነበር ጎን በጎን አደኩ በአላግር 8,000 10,000 በርከት ያለ ብር ነው እንጂ 100 ብር 200 ብር አይዘውጉትም። አይቻልም። በእነዚህ ለማለት የሳውዲም ሆነ የኢትዮጵያ በውስጥ አውሩት። እሺ እናንተ ሜሴጅ ላኩለት። ይሄ የሳውዲ ነው መድዋር ይላል። እሺ ይሄ የሳውዲ የምትፈልጉ ሰዎች በውስጥ ኢንቦክስ አድርጉለት። ይቅርታና ማለት ነው። የሳውዲ ይዘጋል። ከዘጋበት በኋላ በብር መጠን አይደለም። የሳውዲ ተደጋግሞ ከገባ ህገወጥ ዝውውር ነው የሚመስላቸው እና ወደ ኢትዮጵያ ሀውሩ ማታውሩ ደግሞ በሰዋክም በምንም እንደዛ ነው። እኔ አይ ደግሞ ካላችሁ እናንተ ታውቃላችሁ እንደሚነሳው። እሺ ሌሎች ግቡ። መግባት የምትፈልጉ ሰዎች አንድ ቁጥርን ተጫኑ። እሺ ሾፕ ያስገቡለት። እሺ ይዘጋበታል የምትሉ በውስጥ አናግሩት። ግቡ ገስት ላኩ። ብሬክስ አለ ወንድማችን። ሰላም ብሬክስ። እሺ ሌሎቻችሁ ነው መሰለኝ። እሺ ችግር የለም። ዛሬ መግባት የምትፈልጉ ግቡ። እሺ ራሂማ ኮፊ ሳቢያት እሺ መርዳት የምትፈልጉ እንትን አሉ። ስላጠቆረ መግባት አይችሉም። ቆይ ሲመለስ ይገባሉ። ከኢትዮጵያ ሊያደርገው ነው መሰል። እሺ አውሩ ፌሩዝ የምትሉት ምን ሆኖ ነው አብራሩልን የምትሉ ሰዎች፣ ያው ወንድማችን በሹፍርና ነበር የመጣው። እዚህ ከመጣ በኋላ ግመል ነው በረሃ ላይ የሚያስጠብቁት። ሰዎቹ መጥፎ ናቸው። ምግብ ምንም አያገኝም። እየተሰቃየ ነው ሲኖር የነበረው። አሁን እድል ሰጥተውታል። ኢቃማ ሰርተህ
ከፊል ቀይረህ መውጣት ትችላለህ ብለውታል። እሱን አጋጣሚ ለመጠቀም ነው። ሁላችሁም ብር የምታስገቡ ሰዎች በተቻለ መጠን በፍጥነት አስገቡት። ለሱ የሚጠቅመው በፍጥነት ነው እና እንደዛ አድርጋችሁ እንትን በሉ። የኢትዮጵያ የምትፈልጉ እዚህ ከላይ ያለው የኢትዮጵያ ነው። ሽኩር መሐመድ ይላል ከላይ የተጻፈላችሁ። የሳውዲ የምትፈልጉ በውስጥ አናግሩት ይመልስላችኋል። ለሁላችሁም ቃላችሁን አክብሩ። ረሂማ ኮፊን ሳቢያት ሞዴሬተር አድርገኝማ። የበረሃው ረሂማ ኮፊ ቅድም ጀምራ አንድን እየጻፈች ነው። የገባችሁ ደግሞ ፌሩዝ ሃይር ስታይል አውሬ ቶሎ ወርዳችኋለሁ ወንድሜ። በውስጥ ቁጥሬን አስቀምጬልሃለሁ። ግሩፕ ስታስራ አንድ ላይ ሰራው ሽክልጅ ታቀቀኝ ልጆች ቁጥሬን አስቀምጬልሃለሁ። ግሩፕ ስታስራው አንድ ላይ ሰራው። እሺ እሺ እሺ። ሌሎች ግቡ ነው ተስፋላ ሞዴሬተር ሰላም ናችሁ? አለን አልሐምዱሊላህ። ሰላም ነሽ? እሺ ትንሹ እንዴት ነህ? ደህና ነህ? አለሁልሽ። ሁሉ ሰላም አለን። እኔ አንድ ነገር ልል ነው የገባሁት። ስታብራሩ በስነ ስርዓት ለምን አታብራሩለትም? ማለቴ እየፈራችሁ ምናምን ነው የምታብራሩት። ስታብራሩ በስነ ስርዓት ቀልጠፍ ባለ ሁኔታ ብታብራሩ ለማለት ያው እርዳታው ላይ እንኳን አቅሜ ባይፈቅድም እኔም እንዳንተ አይዲ እያሰራሁ ነው እና ለማብራራቱ ለመናገር ነው የገባሁት እና ፈጣሪ እርዳ። አሜን። እና በተቻለ ማብራራቱን በደንብ አብራርተናል። ያው አይ ስታብራሩ አብዛኛው ሰው ያውቃል፣ አዳዲስ ያውቃል። ግን ገስቱ ላይም በጣም ተደርድራችኋል፣ በስታችኋል ምናምን። 2 ሰው 3 ሰው በቂ ነው ለማብራራት። እኮ እስካሁን እኮ 2 ሰው ነው ያብራራው፣ ችግር የለም። እሺ መርሃባ ማስገባት የምትፈልጉ አሁን ዋናው ትኩረታችን አሁን መነየት የምትፈልጉ ነዩሽ ግቡና እናመሰግናለን። ነሬች እሺ ምንም አይደል። ትንሹ በውስጥ አወራለሁ እኔ አይዞህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የበረሃው ደህና ነህ ወንድሜ? አላህ አልሐምዱሊላህ። ሰላም ናችሁ? አለን አልሐምዱሊላህ። እኔ የምልህ በዚህ 3 ቀን እኔ ያስገባላለሁ 200 ብር በዚህ በሳውዲ። እሺ እኔ እናት አመሰግናለሁ። አሁንም አውልልህ ነበርኩኝ ግን አፕሊኬሽን እንትን ብሎብኝ እንትን አላስተካከልኩትም። ማስተካከያ ያስገባላለሁ። የነየታችሁ ሰው ደግሞ ምንም እንትን በውስጥ ምናምን አያስፈልገውም። በኢትዮጵያ የምታስገቡ እዚህ ጋር አስገቡለት። ምንም ቀጠሮ መያዝ አያስፈልግም። ለሱ አሁን ነው የሚያስፈልገው። እንትን የነየታችሁ ሰዎች አሁን በስልካችሁ እንትን የምትሉ ሰዎች አውሉለት። ምንም ቀጠሮ መያዝ አያስፈልገውም ለሱ። በዚህ የምታስገቡ ደግሞ በውስጥ እንትን ይበልላችሁና ፎሎ ተደራረጉና አስገቡለት። ምንም አሁን እንትን ማለት አያስፈልግም። እዚህ ጋር ሁሉም እንትን ቁጥሩን አካውንቱን ካረገላችሁ የንያችሁን አስገቡለት። ምንም እንትን የሚለው ነገር የለም። ለሱ 50 ብር ቢሆን 100 ብር ቢሆን ጥቅም አለው። ያቅማችሁትን ረዱት። እንግዲህ ቻው። እኔ ወደ ታች ልወረድ። እናመሰግናለን ረሂማ። ቪቾ እስኪ አውሪ። እኔ ባለኝ አቅም 100 ሪያል እረዳሃለሁ ማለት ነው። ሪያድ ነው ያለሁት። አሁን እሐውልልሃለሁ ማለት ነው። እሺ እኔ ተመሰግናለሁ። በውስጥ አሳውቅኝና እስከ ብሩ መጠን ጻፊልኝ። እሺ ማለት ሰላርከሃለሁ። 100 ብር ብላለች። ፎሎ ባክ አድርጋት። በውስጥ አውሮ 100 ሪያል ብላለች። እስካሁን ቃል የገባችሁ ቃላችሁን እያከበራችሁ ዛሬውን ቢያልቅ በጣም አሪፍ ነው። በቀጣይ ደግሞ ነገ የበራው ፎሎ መልስልኝ እስቲ። ማሻሽራ ፎሎ መልስና በውስጥ ላክልኝ አካውንቱን። አይ ችግር የለውም እንትን አደርገዋለሁ። ቅድም አርካው ነበር አጥፍታ ዋላከው። እሺ እንትን በለልኝ። ይሄ የኢትዮጵያ ነው። የዚህን እንትን በለው። እሺ በውስጥ ሃይቤኝ ነገር በውስጥ
እኮ ፎሎ አድርጌያለሁ፣ ግን እንትን በሌለኝ መልስልኝ ዳኒ። እሺ መልሻለሁ፣ ፎሎ መልሻለሁኝ። ቴክስት ደግሞ መልሳለሁ። እኛው ወጥቼ የሁሉንም ቴክስት ማለት እሺ። የበረሃው ፎሎ አልመለስክልኝም መሰለኝ። ልኬልሃለሁ፣ ፋተራው ማን አስተላልፌልሃለሁ ወንድሜ። እሺ ልኬልሃለሁ፣ ፎቶ መልሻለሁ። ፎሎ ይገባልኛል፣ አየዋለሁ። እሺ በቃ ወንድሜ ሰላም ሁነኝ። እሺ ነበር ዮናታን ወንድማችን በጣም እናመሰግናለን። ጨማምሮ ይስጥሽ። ሌሎቻችንም ልክ እንደ ዮናታን ቶሎ አስገቡሽ። ምን ሆኖ ነው ለሚሉት አስረዳኝ። እሺ ምን ሆኖ ነው ለምትሉት የበረሃው ንጉስ ሲመጣ ወደዚህ ሲመጣ በሹፍርና ነበር የመጣው። ግን ግመል ማስጠበቅ ነው እያሰሩት ያሉት። ያልጠበቀው ነገር ነው የገጠመው። አንደኛ ባልጠበቀው ስራ እያሰሩት ስለሆነ በጣም ተጎድቷል። ሁለተኛ ደግሞ አረቦቹ በጣም ክፉ ናቸው። እንደዛ ስለሆነ አሁን የ2 ወር ጊዜ ሰጠውት ኢቃማ እንዲያሰራ ጊዜ ሰጠውታል ማለት ነው። እድሉን ሰጠውታል። ስለዚህ ለዛ ደግሞ ብር ይጎለዋል። ብሩን ነው እየሞላንለት ያለ ነው ኢቃማ እንዲያሰራ ማለት ነው። በ2 ወር ውስጥ ከሞላንለት አሁን ኢንሻአላህ ዛሬ እንሞላዋለን። ሁላችንም ከሞላንለት ኢቃማውን ያሰራል ማለት ነው። ወንድማችን መቼም ሁላችሁም ታውቁታላችሁ የበረሃው ንጉስን። ስለዚህ ይሄንን ይመስላል። መርዳት የምትችሉ ሰዎች ልክ እንደሌሎች ቃላችሁን የምታከብሩ ሰዎች ኑና ቁጥር እየጻፋችሁ አንዳንድ ቁጥርን ተጻፉ፣ ገብታችሁ መርዳት ትችላላችሁ። ይቻላችሁት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ወንድሜ? ደህና ነህ? አልሐምዱሊላህ። ሰላም ነሽ? ወንድሜዋ እየተከታተልኩ ነበር እስካሁን ከታችሁኝ እና አብሽሪ ወንድሜ፣ ሁሉም ያልፋል። እኔ 26 ሺህ ሪያል አውጥቼ ወላሂ ገና አዲስ ነው ኢቃማ ያወጣሁትኝ፣ ግን ያቅሜን እረዳለሁ። 100 ሪያል እረዳለሁ። የሳውዲን አካውንት ላክልኝ፣ በራሴ አካውንት አስገባልሃለሁ። የሚሆን እሺ ወንድሜ አብሽሪ። እሺ ሁሉም ያልፋል። እሺ እናመሰግናለን። ህልሜን በልቤ ብላለች። ህልምሽን በልብሽ እንግዲህ አላህ ያሳካልሽ። ያሰብሽውን ህልምሽን አላህ ያሳካልሽ። ጀዛከላህ። ቃላችሁን አክብሩ። በጣም ነው የምናመሰግነው። እስኪ ሌሎቻችሁም ገስት ላኮሽ። ፎሎ መልስልኝ ያሉ ነው። ፎሎ መልስላቸው። በነገራችን ላይ ገስት ውስጥ ባትገቡም ዋናው በልብ ነው፣ ንያ በልብ ነው። እዚህ ፋቱራ ላኩለት ከላይ ባለው የባንክ አካውንት የሳውዲም የኢትዮጵያም ካላችሁ የሳውዲ ከሆነ በውስጥ አናግሩት። የኢትዮጵያ ካላችሁ ደግሞ ሽኩር መሐመድ በሚለው ከላይ ባለው ቁጥር የንግድ ባንክ ማስገባት ትችላላችሁ። ከዛ ፋቱራ መላክ ነው ለሱ። እሺ አንድ ዛህራ ነይ ግቢ። ዛህራ ዛህራ አሎ። እሺ ሰላም፣ እንደምን ነሽ ዛህራ? አውሪ። ሰላም አለን አልሐምዱሊላህ። ሰላም ነሽ ዛህራ? እንደምን ነሽ? አይሰማም? ይሰማል። እሺ እኔ ሳውዲ ነኝ፣ ግን ይሄ ወር ሲያልቅ በ3 ወሬ ነው። እኔ 100 ሪያል አስገባለታለሁ ጊዳ ከሆነ ማለት ነው። 100 ሪያል አመሰግናለሁ። ፎሎ መልሼልሻለሁ። እሺ ያው ደረሱት። ቃላችሁን እንድታከብሩልኝ ሁላችሁም ማለት ነው። እኔ ይሄ ወር ሲያልቅ ነው። ጻፊለት 100 ሪያል ለይቻለሁ። ይሄ ወር ሲያልቅ ብለሽ ጻፊለት። አንተ ደግሞ እያንዳንዱን መዝግብ። እሺ
ሰላም ያለው አካውንት ውስጥ ፎሎ ማድረግ ወንድም ምን አልከኝ? እዚህ ያለው አካውንት የሳውዲ ነው ይሄ ወይስ የኢትዮጵያ ነው? የኢትዮጵያ ነው። እዚህ ጋር ካለ ያስቀመጥኩ አካውንት እሺ ንገረኝ። እዚህ የሳውዲ ማለት ነው። የሳውዲ በውስጥ ልክላለሁ። አይደለም ታውቃለህ፣ አሁን ብሩ ሁሉም አንድ ቦታ አይደለም ያለው ማለት ነው። ከሁለት ሰው ጋር ነው ማለት ነው ማትልክልህ። እኔ ጋር እንዳለ ሌላ ሰው የሚልካለ ማለት ነው። እናም ለዛ ሰው ደግሞ አሁን ላክ ብሎኝ ስለሆነ አካውንቱ አሁን ልልክ ነበር። ኦኬ ላምጣው በቃ እንዴ ላክለት፣ በውስጥ ግባና የበራው ላክለት ችግር የለም ላክልኝ እና እሺ ወንድማችን በጣም እናመሰግናለን። የበራው ኮሜንት ላይ ምንም አይደለም አብዱማን በጣም እናመሰግናለን። ወላሂ አላህ ይስጥልን። ምንም ችግር የለውም። እኔ እኮ ሰሞኑን ጽፌለት ነበር ታውቃለህ፣ በውስጥ ያልመለሰልኝ ላይደርሰው ይችላል። ብዙ ሰው ስለሚጽፍ ዝም ብሎ ሀይ ሀይ ስለሚል አሁን መጻፍ የምትፈልጉ ሰዎች ሜሴጅ አዲስ ከሆነ ዘርዘር አድርጋችሁ ጻፉለት። እንደዚህ እኔ እንደዚህ ኮሜንት ላይ ያስቀምጡና ስክሪንሾት ያርጉ። ችግር የለም ስክሪንሾት ታደርገዋለህ። አብዱ ላይ አስቀምጬዋለሁ። መካ ነው የሚለው መካ መሐመድ ረፋ አላየሁትም ወላሂ ልከህለታል። በአንተ እንትን አድርጌው ነበር ወይ አልመጣልኝም። ግባና ጻፈው እንደገና። አሁን የንግድ ባንክ ነው ያለው፣ የኢትዮጵያ ንግድ ባንክ ነው ያለው። ና በኮሜንት አያስቀምጠውም። በኮሜንት አስቀምጠው አያስቀምጠውም። የተወሰነው በፊደል አድርገው፣ የተወሰነው በፊደል አድርገው። አይዋ ችግር የለም። ኧረ እሺ ጻፈው ንገር። በእስክሪብቶ በጎን ወይ በሌላ ስልክ ጻፈውና ንገር። እሺ ልንገራችሁ እንትኑን ቁጥሩን ንገረኝ 12 የሳውዲውን እሺ 12 አይዋ 12 80 00 ከዛ 01 50 ያደውሉ ባለ በዚህ ሰዓት ወላሂ ሀቢብ ደውለውብኝ አልሰማሁም። 01 ላይ ነው የቆንኩት። ኦኬ 01 50 60 80 10 75 38 85 መካ እንደገና ድገምለት 1280 ኦኬ ልድገም 1280 00 01 አይዋ 50 60 80 አይዋ 10 75 አይዋ 38 85 አይዋ እሺ ወንድማችን በጣም እናመሰግናለን። ከረዱኝ ነኝ የገረዷ ትላለች። አካውንት ተናገር 60 ሺህ ላስገባልህ ብላለች። ከላይ የምታየው አካውንት ነይ ገስት ልኬልሻለሁ ግቢ። እሺ እናመሰግናለን ወንድማችን።
ሰላም እህት ወንድሞቼ እንዴት ናቸው? ሰላም እንደምን ነሽ መቅዲ? ደህና ነሽ? አንድ እግዚአብሔር ይመስገን። ወንድማችን አካውንት እየተናገርክ አሁን እየጻፍኩት ነበር፣ ግን ምን ነው በዛብኝ። ትክክል ነው የጻፍኩት 12800150608010753885 አይዋ 12 የሳውዲ የኢትዮጵያን የምትፈልጊው? አይ የሳውዲውን ነው የምፈልገው። ልድገምልህ ስማኝ 12800150608010753885 ልክ ነው። በቃ ወንድሜ የቻልኩትን በዚህ አስገብቼ የደረሰኝ በውስጥ እልክልሃለሁ። አይዞሽ ወንድሜ። እሺ መካ መሐመድ ይላል። እሺ መካ መሐመድ። መካ ነው መካ መካ መሐመድ። በጣም ነው የምናመሰግነው። በውስጥ አናግሪው። እሺ ፎሎ መልስላት፣ ፎሎ አድርጋት። በውስጥ አናግሪው። ችግር የለውም ወንድሜ። አይዞሽ ወንድሜ። በስደት ላይ ሁሌም እንዲህ ያለ ነገሮች ሁሌ አልጋ ባልጋ አይሆንም። ነገር ሁሉ ለበጎ ነው። አይዞህ ወንድሜ። ይሄ ደግሞ አልፎ ነገ በደስታ አልፎ ሁሉም ነገር ደግሞ ደስ ብሎ ትመጣለሽ። እና ደግሞ እህቶች እዚህ ጋር ያላችሁ ሁላችሁም እናበድረው ሳይሆን 100 ብርም 200 ብርም ብናደርግኛ የቻልነው ለሱ ይረዳዋል ማለት ነው። ብድሩ የሚሰጡት እግዚአብሔር ይስጣችሁ፣ ትልቅ ነገር ነው። ደግሞ እኛ የቻልነውን ነገር ደግሞ ብናደርግ መልካም ነው ብዬ አስባለሁ። እና እዚህ ወንድሜ እግዚአብሔር ካንተ ጋር። አመሰግናለሁ። ያው እንግዲህ ያበደሩትም አሉ። እናመሰግናለን። በጣም እጅግ በጣም እናመሰግናለን። ሲቀጥል ደግሞ አሁን እኛ እያዋጣንለት ከሞላ ያዋጣ ሰው ከሞላለት የእነዚህኞቹ ተመላሽ ይሆናል ማለት ነው። እነዚያውን እናዋጣለን የሚሉት ማለት ነው። ያዋጡልንና ከዛ ያኔ ያግዛል ትንሽ ለመመለስ ማለት ነው። ያኔ ስራ እስከምገባ ፕሮሰስ አለው ስለሆነ ከዛ ያግዛል ማለት ነው። እነሱ አየር ላይ ታስገባለህ ይጨምርልን አስጨርሼ ወደ ኢትዮጵያ የገባ ብር ስላለ እሱም ወደዚህ ምናምን አመቻችቼ ከዛም በኋላ ነው ብድሩን መከፍለው ማለት ነው። ግን መጀመሪያ ብድሩ ይጠቅመኛል። ገባችኋ? ቶሎ ለማስጨረስ ብድሩ እሺ በሰዋክ የምትሉ ሰዎች ያላችሁ አንዳንድ ሰዎች በውስጥ አውሩት። በሰዋክ ያለበትን ቦታ ወይንም ደግሞ እናንተ ያላችሁበት ከተማ እሱ ሰዋክ ይልክላችኋል። ከዛ በኋላ ብሩን ለሰዋክ መስጠት ነው። በውስጥ አውሩት። ስትጽፉለት መልእክት ዘርዘር አድርጋችሁ እኔን ታክል ብር ቃል እገባለሁ ብላችሁ በውስጥ ጻፉለት። እሱ አክሴፕት አድርጎ ሜሴጃችሁን ያላችሁበትን ቦታ ጠይቆ ይወስፍላችኋል ማለት ነው። ከዛ በኋላ መነየት የምትፈልጉትን በሰራፋም ከሆነ በኢትዮጵያም ከሆነ በሰዋክም ከሆነ መነየት ትችላላችሁ። እሺ ማሜ ንስሩን አግባ። የበራው ደማም ነህ እንዴ? ደማም ሰው ታውቃለህ? ሰው አላውቅም፣ ግን ለደማም ቅርብ ነኝ። አሁን በቅርቡ ወደ ጅዳ መሄድ ነው ሀሳቤ። አሁን ለጊዜው አፈር ቅርብ ነች፣ ለደማም ቅርብ ሆነች ነች አፈር። ሰላም አለይኩም እንዴት ናችሁ? ኦኬ ያለውን በውስጥ አወራለሁ ማለት ነው። ስትወጣሽ ትንሿ እንትን ልትል ትችላለች። ያውራት እያለች ነበር እሷ ታሰበ። ማን ነው ደማም ያለፈው? እስኪ አስገባልኝ ማለት ነው። ወላሂ ነው የምልህ። አሁን እኔ ያለሁበት ማለት ነው ሰውዬ አይልክም። ሰዋክም ባይሆን ሌላ አለ ወይ የሌላ ሰዎች እረኛም ካለ ማለት ነው ሰዎቹ የሚልኩ ካለ ሳቡትና ከዛ ወዲያ እኔ ያለበት አደርስለታለሁ። ለትንሿ ሸር አድርጉላት። እሷ ደማም ስለሆነች እሷ ሰዋክ ስላላት እሷ ትቀበላለች። የበራው ኦኬ ሸር አድርጉላችሁ። ከዛ የሚከፈለውን ከፍዬለት እኔ እዚያ ያደርሳል ማለት ነው። እሺ እናመሰግናለን። የበራው በጣም እናመሰግናለን። ከትንሿ ጋር አውራ። የበራው ከትንሿ ጋር አውራ። እሺ ቢመጣ ግን አሪፍ ነበር።
ችግር የለውም። አይደለም ይበራው ካወቃት እሷን በውስጥ ማለት ነው። ከዚህ ስወጣ እናወራለን እዛ ማለት ነው። ችግር የለውም። አሁን እዚህ ሰው እንዳለ እናሰባስብ። እሺ አስገባኛል። አብዱል ሀዲ ናግባ ማሜ ሰላም። ማሜ ንስሩ እንደምን ነህ? ደህና ነህ ወይ? አልሐምዱሊላህ ደህና ነሽ ወይ? አለን አልሐምዱሊላህ ሰላም ነው አለን። እንትን ሜሴጅ ቤት ዝግ ነው። እኔ አስገብቼልሃለሁ። ፈቶራ ልልክልህ ነበረ። ሜሴጅ ቤት ዝግ ነው። አይዋ ፎሎ ባክ ስላልመለስኩ ነው። ያው መልሻለሁ ይመጣልኛል። በቃ ፈቶራ ልላክልህ ያለው ማለት ነው። ላክልኝ ነው መልሻለሁ። ፎሎ ባክ ላክልሽ። ማሜ ንፍሩ በጣም እናመሰግናለን። አላህ ጀዛን ይክፈልህ። በርቱ፣ ጠንክሩ። እኔም በረሃ ላይ ነኝ፣ ግን ያው በደንብ ስለምከታተለው ነው። እኔም በረሃ ነው ያለሁት። ሁላችንም በረሃ ላይ ነን። አላህ እንግዲህ የተሻለውን ያድርግልን። አብሽር አብሽር፣ ጠንክሩ። በቃሽ። መርሃባ ሽማሜ፣ በውስጥ አውራዎች እናመሰግናለን። ልላክልህ፣ ይኸውልህ ልላክልህ፣ እዚሁ መስመር ላይ ሆኜ ልላክልህ ፈጥሮውን። መርሃባ። በቃ ልክ እንደዚህ ቀልጠፍ ስትሉ ልጁን ታስደስቱታላችሁ። ወላሂ በቃ ቃል የገባችሁ ደግሞ እባካችሁ ቶሎ ብላችሁ አስገቡለት። እኛም ቃል የገባን ከዚህ እንደወጣን እኮ እናስገባለን። ለይቡን ያስተባበር ስለሆነ እንጂ ልክ እንደወጣ እናስገባለን። አንደኛ ሲጀመር እኮ እኔ ዛሬ ነው እዚህ ላይ ያየሁት ማለት ነው። ባለፈው ያኔ በቪዲዮ ነበር ያየሁት። በሌላ አካውንት ስትፍላ መልስም ነበር። ያው ኢንቦክስ ስለሚጨናነቅ ምናምን አልመልስም። ኢንቦክስ ለዛ ነው። ኢንቦክስ በነገራችን ላይ ስለሚበዛ ዘርዘር አድርጋችሁ ነው መጻፍ። ሀሳባችሁን ሙሉ ዘርዝሩ። እሺ፣ ከዛ በኋላ ችግር የለውም፣ እሱ ይመልስላችኋል። ሀይ ምናምን ካላችሁ ግን ሁሉም ሰው ሀይ ስለሚል መረዳት አይችልም። የበረሃው እኔ እንደዚህ ላግዝህ ነው። በኢትዮጵያ ከሆነ በኢትዮጵያ ወይ በሳውዲ ወይ ደግሞ ሰዋ ካላችሁ በሰዋ እጅ በእጅ ማለት ነው። የቱ ነው የምትወርዬ? ይኸው ከላይ ማሜ ንስሩ እጅግ ከልብ እናመሰግናለን ለፍጥነትህ፣ ለእርዳታ። አላህ ጨማምሮ ይስጥ ወንድማችን። አሜን። እሺ በረካውን እናንተ መስገሩ። እሺ መብረቁ ሰላም። መብረቁ ሰላም ይሰማሃል? እስኪ ሚውት አጥፋና አብራና። እሺ ሌላ መግባት የምትፈልጉ አንድ ቁጥርን ጻፉ። መብረቁ ለኛ ብዙ አይደለም፣ 100 ሪያል ወይ 200 ሪያል ያላችሁን ነው። 50 ሪያል የሚሆን ችግር የለውም። አዎ ያው 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው ይባላል። እኛ እርስ በርሳችን ብንተባበር፣ ስደተኛ በስደተኛ ካልተባበረ ማንም ዞር ብሎ የሚያየው የለም። ለታዋቂ ሰው ለምናምን ከምንል እርስ በርሳችን እንተባበር። ነይ ግቢ ሚሚ፣ ነይ ግቢ። እሺ ሶሊ ነይ ግቢ። መብረቁ ውረድ። ሚሚ ሰላም፣ እንደምን ነሽ? ደህና ነሽ? እንዴት ናችሁ? ደህና ነን። እኔ እንኳን በሰላም መጣሽ። በሰላም ቆያችሁ። እሺ መነየት የምትፈልጊውን ምን ያክል እንደሆነ በኢትዮጵያ ነው በሳውዲ ነው? እኔ በሳውዲ ነው። እሺ በሳውዲ ምን ያክል? ማለት እኔ መጠኑ ትልቅ ባይሆንኝ ያለኝን ሁሉም 50ም 20ም 30ም 100ም ማስገብ የፈለግሽው። እኔ 50 ሪያል አስገባለታለሁ። እሺ እናመሰግናለን። አላህ ይስጥልን። 50 ሪያል በውስጥ አናግር። ፎሎ ባክ መልስላት።
በራው ገስት ላይ በውስጥ አናግረዋለሁ። ለሁሉም ፎሎ ባክ መልስ ቴክስት ሲጽፉ እንዲገባል ስለሚዘጋ ፎሎ ባክ መልስለት። እኔ ጋር ብቻ ነው የማይተኝ አብዱ ነው አንተም ጋር ይታያል። እኔ አይተኝም ብላክ ነው። እኔ ጋር እየታየኝ ነው። አሁን አንዳንዴ ብላክ ይሆናል ኔትወርክ ነው። የኢትዮጵያ ነው ይሄ እዚህ ላይ ያለው የኢትዮጵያ ነው። አቡ ይስራ እሺ ሌላ መግባት የምትፈልጉ ገስት ላኩ። ግዴታችሁ ስታበቁ ደረሰኝ በውስጥ አስቀምጡልኝ። እሺ ሶሊ በውስጥ አናግር እያለ ነው። ሶሊን ያዛት። ሶሊ ትግራዊት ያዛት። ፎሎ አድርጋት። እሺ ፎሎ ባክ መልስላት። ፎሎ አድርጊው ሶሊ መልሻለሁ። እሺ በውስጥ አውሪው። እሺ ሶሊ አስገቡን ነጌን በይ የሚለውን አግባ። ነይ ግቢ። እሺ ነይ እሺ ነገን ብዬ ሰላም እንደምን ነሽ? እንኳን ወጣች የለች ማገዝ የምትፈልጉ ሁላችሁም አንዳንድ ቁጥር እየጻፋችሁ ኦኬ ያለው ወኪል ግቢ 7 አለው ወኪልን ወይም ያላገኛችሁ እኔ ምልክ ይሄ አካውንት ነው ከላይ ያለው ኢትዮጵያ አካውንት ነው። ኦኬ በቃ እኔ በውስጥ አናግራለሁ። ፎሎ ባክ መልስልኝ። እሺ ሰላም አለይኩም። ሰላም ነው። እኔ ኔትወርክ ስራ አስቸገረኝ ነው። ዋሊኩም ሰላም እንዴት ነው? አለን ሰላም ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እንደምን ነሽ እኔ እህት? አልሐምዱሊላህ። እኔ 200 ሪያል ማለት ነው ስጣለሁ። እሺ በኢትዮጵያ ይሻላል። በዚህ ነው የምፈልገው። ወደ ጅዳ ተመጣ ደግሞ ጅዳ ነው ያለው። በሰራፈ መላክ ትችያለሽ። በሰራፈ አለ በውስጥ ይልክልሻል። ፎሎ አድርጊው በውስጥ። እሺ መርሃ የሳውዲ ሰራፋለሁ። ፎሎ ባክ መልስላት አሁን ነው። እሺ በውስጥ አውሪው 200 ሪያል አስገባልሃለሁ ብለሽ ልገባ ነበር። ፎሎ ስላላረገኝ መግባት አልችልም። ፎሎ አድርገኝ። እሺ ችግር የለውም። አንቺ ፎሎ አድርገሽ ጻፊለት። ችግር የለውም። እሱ ፎሎ ባክ ይመልስልሻል። አሁን 200 ሪያል አስገባልህ ብለሽ ፋቱራ አስገቢለት። እሺ እህታችን እኔ ታውስጥ መግባት አልችልም። እሱን እንትን ታላረገኝ ማለት ነው። አርተራረገኝ ፎሎ ባክ ስለመለስኩኝ ያለሽ እሺ መልሶልሻል። አሁኑኑ በውስጥ አውሪው። እሺ እናመሰግናለን።